ሩታ ልቧ ቆሰለ። ሩታ የተበላሸውን አስተካክላለሁ በማለት እንደገና ተበላሽቷል። ሩታ ደከማት፣ ሩታ ሰለቻት። እናቷን ከቡታጅራ ልታስመጣ ነው። እንግዲህ ሩታዬ ያለቀሰች ተናግራለች። ዛሬ እውነት አዲስ መረጃ ደርሶናል ማለት ነው። አብርሃም ወደ ውጭ ሊሄድ ዛሬም እየሳመ ይገኛል። እኔ እረዳዋለሁ በማለት እንግዲህ ሄርሜላ አልተወችላትም፣ አላተረፈቻትም። እንዲሁም አቤላ እና ጓደኞቹም ለአብርሃምና ለሄርሜላ እንደሆኑ ዛሬ ሩታ አይታ አልቅሳለች። እውነት ተዋርደናል። አሰላሙ አሌይኩም ረህመቱላሂ። ውድና የተከበራችሁ የፈራህ ቤተሰቦች እንደምን አላችሁልኝ? ዛሬም አዲስ መረጃ ይዘንላችሁ መተናል። በጠዋቱ እንግዲህ ሸር ላይክ እያደረጉ እንደተለመደው ቤተሰብ የሆኑ እንግዲህ መንገድ ያላቋረጠው አብርሃም ታደሰ አሁንም አልተውም በማለት ጓደኞቹ አብረው እያሸበሸቡና ሄርሜላ ሁሉን ነገር እየሰራችለት እየመራቸው ዛሬም ነገሩ አላቆመም። እንዲሁም በዝናቡም በፀሐዩም እንግዲህ ሩታ ለአንጀቷ ቆርጦ እናቷን ወደ አዲስ አበባ ለማስመጣት ዛሬ አዲስ መረጃ ደርሶናል። እንግዲህ የሚገርመው ሩታ የተበላሸውን ህይወቷን ትዳሯን በሰው እየተደራደሩ በሰው እየተመታቱ ያለ የተበላሸውን ትዳሯን እመልሳለሁ በማለት እንግዲህ ሩታ ከእጇ ወጥቷል ማለት ነው። ዛሬ እንግዲህ ልቧ የቆሰለው ሩታ እውነት ሩታ ሀብቴ ዛሬ በሚገባ እያለቀሰችና ቆርጣለች። የቆረጠችውም የዛሬው ይለያል። እንዲሁም ሄርሜላ አልተውም፣ እኔ አሳይሻለሁ፣ አንቺ አትወስጂውም፣ እኔ ወስደዋለሁ በማለት የሰው ባል እንደቀማችና ዝሙት እንደምትሰራ ያልመሰላት በገንዘብ አብርሃምን ለመውሰድ የፈለገች ዛሬ ትኬት ቆርጣለታለች ሲባል ሩታም ተስፋ ቆርጣለች። ሩታ ትዳሯን መልሳለሁ ብላ በዘመድም በጓደኛም አሁንም እያስለመነችው ነበር። ግን በነገሩ ረፍዷል። መጀመሪያ ላይ ሩታ ረፍዷል እንዳለችው ዛሬ ደግሞ አብርሃም ረፍዷል፣ አርፍደሻል በማለት መልሷታል ማለት ነው። እንግዲህ ሩታ አለሙ ያለቀሰችበት ለምን ይመስላችኋል? ከዕለታት አንድ ቀን ሰው በሁሉም ነገር ይደርሳል በማለት ሳይሆን ይህ ነገር አይደርስም፣ እዚህ ደረጃ አይደርስም፣ አብርሃምን የሚቀይረው ሰው የለም በማለት ተዝናንታበት ነበር። ሆኖም ግን ፍቅር እንዳስቀመጣችሁት አይገኝም። ዛሬም ሌላ ቀን ነው፣ ነገም ሌላ ቀን ነው በማለት እንግዲህ አብርሃም ታደሰ ላይፌን አልጨረስኩም፣ ዛሬም እጨርሳለሁ ውጭ ሀገር ሂጄ በማለት ስፖንሰር ሆነዋለች። አሁንም ትኬቱንም ቆርጠዋለች። እንግዲህ ከነገ በኋላ ይሄድላችኋል። ሲቀጥልም ደግሞ አብርሃም ታደሰ ለልጄ ለሚመጣው ገና አላስብም፣ እኔ ላይፌን ማሳለፍ ነኝ፣ አሁንም ሳላስበው ነው የወለድኩ በማለት እየተናገረ ይገኛል። እውነት ለመናገር ሁላችንም ያሳፈረንና አነጋገር የበደለው የዓመት አዝመራ የጠፋበት ይሻላል በማለት ይህን ሳያስብ ግን ይህንም ጭራሽ ከጭንቅላቱ ሳያስገባ ለትዳሬ ለልጄ ለሚሽቴ ሳይል ለጓደኛ እንዲሁም ለብር አበረረኝ በማለት ፍቅር አበረረኝ ሳይሆን ብር አበረረኝ ብሎ አብርሃም ታደሰ ውጭ ሀገር ሄዷል። እንግዲህ ለመድ ስፖንሰር የሆነችው አያችሁ፣ አስባችሁታል? ስፖንሰርም ሆነ እንዲሁም እያመቻቸችለት ጓደኛውንም ያመጣችለት አሁንም የሚወደውን የሚፈልገውን እኔ እሱን ደስ ይበለው አስተካክልለታለሁ አይደለም ጓደኛ ሁሉን አሟላለታለሁ በማለት ዛሬም ሄርሜላ እንደተነሳች ናት፣ አልተኛችም። ሩታ የተሞኘችበት ዛሬም ነገም አብርሃም እኔ በቃኝ፣ አንተ ተሳሳተ መንገድ ሂደሃል፣
አንተ ባሌ ነህና እንደ ድሮ ፍቅረኛ መስሏትኝ የተሳሳትክ መንገድ ስለሄድክ እባክህ ተመለስ ለማለት እሱን ለመቅጣት ስትሞክር አብርሃም ግን ሊመለስላት አልቻለም። እንደገና ከእጇ ነው የወጣው። በጣም አዝነናል። እውነት ዛሬ ከእህቷ ደውዬ እንዲሁም ከቤተሰቦቿ ደውዬ ያገኘሁት ከነሚላቴ እንግዲህ አብርሃም እንደ ድሮ ይሆናል ብላ ከሆነ ከእጃችን ወጧል። በቃ እንግዲህ እናቴ መታ ታርሳታለች፣ ምንም ችግር የለም፣ እሷ ደህና ትሁን በማለት እንግዲህ እውነታውን በአንድነት ስንሰማ እኛ ግን በጣም አዝነናል ውዶቼ። እንዴት አንድ ሰው እኔ እንደ ራሴ አስቤ ሳየው አንድን ሚስት አሽሞንሙኖ ባል ነው እንጂ ሚይዝ እንዴት አሳልፎ ለሌላ ይሰጣል? እንዲሁም ለገንዘብ ተብሎ እንዴት የአፍቃሪውን ውዴታውን መሀባውን እንዴት ሜዳ ላይ ይጥላል? እኔ በጣም የተገረምሁበትና ያዘንሁበት ዛሬ ላይ ከእጃችን መረጃ ሲገባ እውነት ልብ ይሰብራል። እንግዲህ ሄረሜላ አሁንም እየተረማመደች ሁሉንም በገንዘብ እየገዛቻቸው አቤላና ቡሩክ አብራ ስለገዛቻቸው አስባችሁታል? በእጇን የምታንቀሳቀሳቸው። ሆኖም ግን እንዴት የዚህን ያክል ልትረማመድ ቻለ? እነሱ ፊት ቢሰጧት ነው። አንዴ ለሩታ አንዴ አለሁሽ ይላሉ፣ አንዴ ደግሞ ሄረሜላና ለአብርሃም ጎን ይቆማሉ። ስለዚህ እያማሰሉ ግን የማንን ህይወት በጠበጡ? የሰው እጅ እንዳለበት የሚያሳይ ትዳር ይሄ ነው። እንግዲህ የሩታ ይሄ ሁሉ ነገር ያልገባትና ሩታ ይሄ ሁሉ ነገር ያልተጨነቀችበት ይሄ ይመጣል ብላ ያላሰበችበት ዛሬ ግን ተዋርዳለች። ዛሬ ግን ልቧ ተሰብሯል። ግን እኔ የምለው አንቺ ደህና ሁኚ፣ ቤተሰቦቿም አንቺ ደህና ሁኚ፣ እኛ መጣንልሽ እያሉ እንግዲህ ሚላትና እናትየዋ ዛሬም በጉጉት ይመጣሉ። እንዲሁም በሀሳብና በትካዜ እኛስ ልንሞት ነው የምናየው የምንሰማው፣ ከማንም ከጆሮ የራቀ ከዓይን የቀረበ የመሰልን ነበር። ግን እኛ ግን ያልጠበቅነው አብርሃም በመሆኑ ገንዘብ ይቀይረዋል ብለን አላሰብንም ነበር ብለው እንግዲህ በሮርታና በእልቅሶ በሐዘን የተሞላው ልባቸው እናት ለዘላለም ትኖር እየገሰገሱ ወደ አዲስ አበባ ሊገቡ ነው ዛሬ። ሆኖም ግን ዛሬም ሩታ ልቧ እንደተሰበረ ነው። ባሌን እንዲህ እንደዋዛ ጣጣሁት። ሾዶቼ እንደተጠቀማችሁበት ተስፋ አደርጋለሁ። ሸር ላይክ እያደረጉ ቤተሰብ የሆኑ ዛሬም ሩታዬ በጣም ልቧ ተሰብሯልኝ። እንዲሁም አብርሃምም አንድ ቀን ቀርቶታል። እንግዲህ ወደ ውጭ ሀገር ይሄዳል ማለት ነው። የሩታዬ እናትም ሊመጡ ነው። እድሜና ጤና ይስጥልን። እንደወደዳችሁ ተስፋ አድርጋለሁ። ሸር ላይክ እያደረጉ ቤተሰብ የሆኑ በድጋሚ ዘን እስከምንመጣ ሰላም አለይኩም ወረህመቱላሂ ወበረካቱ። ሩታዬ ጀግና